ሰላም እንዴት ናችሁ? ዛሬ ቦሌ ጃፓን ከሚገኘው ቢሮአችን ተነስተን ወደ መስቀል ፍሎር እንሄዳለን። እዛ ምን አለ ብትሉ የግንባታ ሂደቱ በመጠናቀቅ ላይ የሚገኝ ቆንጆ አፓርትመንት አለ። እሱን እናያለን። ኑ አብረን እንሂድ። ደርሰናል። ህንጻው እንደምታዩት G+15 ህንጻ ነው። ከ90% የሚሆነው ግንባታው ተጠናቋል። ውስጥ እንግባና ደግሞ አንዳንድ ነገር ላሳያችሁ። መስቀል ፍላወር አካባቢ ከናዝራ ሆቴል ጀርባ G+15 የሆነ ህንጻ ወደ እናንተ ይዘን መተናል። ቦታው ትንሽ ከአስፋልት ዳር ገባ ያለ ነው። ለመኖር በጣም ምቹና ሰላማዊ የሆነ ቦታ ነው። ለቦሌ የዋናው አስፋልት በጣም ቅርብ ነው። ወደዚህ ወደታች ብትሄዱ ደግሞ ወደ ቄራ በጣም ቅርብ ነው። ሳር ቤት ምናምን ብስራተ ገብርኤል መሄድ ትችላላችሁ። ወደ ላይ እንውጣና ደግሞ ሾሩም ውስጥ ገብተን ስለ ቤቱ በደንብ ነግራቸዋለሁ። እንደምታዩት በፍሎር 3 ቤት ብቻ ነው ያለው። ሶስቱም ቤቶች ይለያያሉ። አንደኛው 153 ካሬ ሲሆን ሁለቱ 167 ካሬ ናቸው። ግን የውስጥ ስትራክቸራቸው ይለያያል። እያንዳንዱን ቤት እየገባው አሳያቸዋለሁ። መጀመሪያ ከበሩ ስንጀምር በሩ በካርድ ነው የሚሰራው። ይሄ ደግሞ ለሴፍቲ ምንም የማያጠራጥር ነገር ነው። አንደኛ ተመራጭ ነው። ይሄ ባለ 153 ካሬ ሲሆን እንደምታዩት ሰፊ ሳሎን አለው፣ በረንዳ አለው። ከዛ ደግሞ እዚህ ጋር ኦፕን ኪችን አለው። ለኪችኑ ራሱን የቻለ በረንዳ አለው። አሁን ደግሞ የምናየው ኮሪደሩ ላይ ያሉትን ቤቶች ነው። መጀመሪያ ላይ ያለው ኮመን ባዝሩም ነው። እንደምታዩት በጣም ሰፊ ነው። እናንተ በፈለጋችሁት ጊዜ ማሳጣት ትችላላችሁ። ከሱ ቀጥሎ ደግሞ አንደኛው መኝታ ክፍል አለ። በጣም ሰፊ ነው። የልጆች መኝታ ክፍል መሆን ይችላል፣ እንግዳ መቀበያ ክፍል መሆን ይችላል። ከኪችኑ ጋር የሚጋራውም ደግሞ አንድ በረንዳ አለው። አሁን ደግሞ ወደ ሁለተኛው መኝታ ክፍል እንሂድ። ይሄ የመጨረሻው ክፍል ነው፣ ማስተር ቤድሩም ማለት ነው። እንደምታዩት በጣም ሰፊ ነው። እዛ ጋር መታጠቢያ ክፍል አለው፣ እዚህ ጋር ደግሞ በረንዳ አለው። እንደነገርኳችሁ ቤቱን በሰሚ ፊኒሽ ነው የምናስረክባችሁ። እራሳችሁ ናችሁ ቁም ሳጥኑንም ኪችን ካቢኔቱንም እና የፊኒሽንግ እቃዎችን የምትገጥሙት። ከፈለጋችሁ ግን እኛ ቆንጆ የፊኒሽንግ ማቴሪያሎችን የምታገኙበትን ቦታ ሪከመንድ እናደርጋችኋለን። ህንፃው ብዙ አሚኒቲዎች አሉት። ሊፍት አለው፣ ፓርኪንግ አለው፣ ጋርቤጅ ሹተር አለው። አንድ አፓርትመንት ሊያሟላቸው የሚገቡ ቤዚክ ነገሮች አሉት። እንደነገርኳችሁ ህንፃው ከ90% በላይ ደርሷል ግንባታው። አሁን ላይ የሚቀረው ሊፍት እና ጄኔሬተር ማስገባት ነው። እሱ ደግሞ በ6 ወር ውስጥ ያልቃል እና ያከፋፈል ሁኔታው የሚሆነው ደግሞ አሁን ላይ ቤቱ እየተሸጠ ያለው በ130 ሺህ ብር ነው፣ በካሬ ማለት ነው። ቅድመ ክፍያ የሚሆነው 50% ነው። ቀሪውን 50% ደግሞ በ6 ወር ውስጥ በ5 ጊዜ መክፈል ትችላላችሁ። 100% ለሚከፍሉ ደንበኞቻችን ደግሞ 20% ዲስካውንት አድርገናል። ክፍያውን ከፍላችሁ እንደጨረሳችሁ ካርታው በስማችሁ ይዞራል። ከዚህ ቀጥሎ ደግሞ ባለ 167 ካሬውን ቤት ላሳያችሁ። ይሄ ከዛኛው ቤት ትንሽ ሰፋ ይላል። ካሬው ትልቅ ነው። ከዛኛው ቤት ግን ተመሳሳይ ነው ያላቸው ነገር በውስጣቸው። እንደዛኛው ቤት ሰፊ ሳሎን እና በረንዳ አለው። ከሳሎኑ ፊት ለፊት ደግሞ ሰፊ ኪችን አለው። ይሄ ማስተር ቤድሩም ነው። በጣም ሰፊ ነው። እዛ ጋር ብዙ ሰፊ ስፔስ አለው። ለቁም ሳጥን ለክሎሴት ማድረግ ትችላላችሁ። እዛ ጋር መታጠቢያ ክፍል አለው። ይሄ ደግሞ በረንዳው ነው። አሁን ደግሞ ወደ ቀጣዩ መኝታ ክፍል እንሂድ። ያው ይሄ ከዛኛው ቤት ትንሽ በካሬ ተለቅ ስለሚል ሳሎኖቹም ኪችኖቹ መኝታ ቤቶቹ ከዛኛው ትንሽ ሰፋ ይላሉ። እዚህ ጋር ደግሞ ኮመን ባዝሩም አለ። ይሄ የመጨረሻ መኝታ ክፍል ነው። የልጆች መኝታ ክፍል መሆን ይችላል፣ እንግዳ መቀበያ መሆን ይችላል። የራሱ የሆነ በረንዳ እዚህ ጋር አለ። ይሄ ቤት ያለቀ አፓርትመንት ነው የምንፈልገው ስትሉ ለነበራችሁ ሰዎች ነው። ከዚሁ በቅርብ ርቀት ላይ ደግሞ የሚገኝ ኦፍ ፕላን የሆነ አፓርትመንት አለ። እሱን ደግሞ ሄደን እንየው።
ኦፍ ፕላን ፕሮጀክታችን ይሄ ነው የሚገኘው ጋዜቦ አደባባይ አካባቢ ነው። ይሄን አፓርትመንት ከሌሎች አፓርትመንቶች ለየት የሚያደርገው ኮመን ኤሪያው በጣም ትንሽ ነው። የምትጋሩት የፓርኪንግ እና የቴራስ ኤሪያ ከሁሉም የካሬ ስፋቶች ላይ 9 ካሬ ተቀንሷል። የግንባታ ሂደቱ ሁለተኛ ፍሎር ላይ ደርሷል። ይህ አፓርትመንት ባለ 1 እና ባለ 2 መኝታ ቤት ነው። ከዛ በተጨማሪም የንግድ ሱቆች አሉት። ይህ አፓርትመንት መኖሪያ ብቻ አይደለም፣ የንግድ ሱቆችም አሉት። ቤቱ በካሬ በ125,000 ብር ነው እየተሸጠ የሚገኘው። የከፋፈል ሁኔታ የሚሆነው ቅድመ ክፍያ 20% ነው የምትከፍሉት። ቀሪውን ክፍያ ደግሞ በ2 ዓመት ከ6 ወር ውስጥ በ10 ዙር የምትከፍሉ ይሆናል። ይሄ እድል በፍጹም እንዳያመልጣችሁ፣ ተጠቀሙበት። ሳይቱን ለማየት አሁኑኑ እታች ባለው ስልክ ደውሉልን።